ማት ፋውንዴሽንን መቼ ነው የምንጠቀመው? አንደኛ የሶይል ቤሪንግ ካፓሲቲያችን ሎ ሲሆን ማለትም የአፈራችን የመሸከም አቅም ዝቅተኛ በሚሆንበት ጊዜ ወይም አነስተኛ በሚሆንበት ጊዜ ማት ፋውንዴሽን እንጠቀማለን። ምክንያቱም ዲፈረንሻል ሴትልመንት እንዳያመጣብን ማት ፋውንዴሽን እንጠቀማለን። ሁለተኛ ደግሞ ሎዳችን በጣም ከፍተኛ ሲሆን ከስትራክቸሩ የሚመጣው ሎድ ከፍተኛ በሚሆንበት ጊዜ ማት ፋውንዴሽን እንጠቀማለን። ሶስተኛ ደግሞ ዲፕ ፋውንዴሽን አንኢኮኖሚካል በሚሆንበት ጊዜ ለምሳሌ ፓይል ፋውንዴሽን እንስራ ብንል አንኢኮኖሚካል በጣም ውድ ከሆነብን ማት ፋውንዴሽን እንጠቀማለን። ምክንያቱም ከታች ለምሳሌ አሁን አይሶሌትድ ፉቲንግ ከተጠቀምን ስትራክቸሩ ትልቅ ነው። ወደ ፓይል ፋውንዴሽን ደግሞ ከሄድን ወደ ዲልብናል። ስለዚህ መሃል ላይ ያለው ኢኮኖሚካል የሆነው ማት ፋውንዴሽን ነው። ሌላኛው ደግሞ በዛ ያሉ ኮለኖች በሚሆኑበት ጊዜ ማት ፋውንዴሽን እንጠቀማለን። የተጠጋጉ ኮለኖች በሚኖሩን ጊዜ ማት ፋውንዴሽን እንጠቀማለን። ሌላው ደግሞ የፉቲንጋችን ማለትም እኛ ጀስት መጀመሪያ እንደ ፕሬሚሲስ አይሶሌትድ ፉቲንግ ተጠቅመን አይሶሌትድ ፉቲንጉ ኤሪያ ከ50% በላይ የህንፃውን ሚዝ ከሆነ ማት ፋውንዴሽን እንጠቀማለን። ምክንያቱም ስትረስ ኦቨርላፕ ብዙ ጊዜ ሊያጋጥመን ስለሚችል አንደኛውን ወጥ የሆነ ፋውንዴሽን ለመጠቀም ማት ፋውንዴሽን እንጠቀማለን ማለት ነው።